በከፍተኛ የካርቦሃይድሬት ምንጭነቱ የሚጠቀስ ሲሆን ዝቅተኛ ፕሮቲን እና ዜሮ ፋትም የያዘ ነው። በዓለም ዙሪያ ከ800 ሚሊዮን በላይ ለሆኑ ሰዎች ዋና የምግብ ምንጭ ነው። አብዛኞቹ ኢትዮጵያውያን እጅግ ቁጥብ የሆነ የምግብ ምርጫ ያላቸው ህዝቦች ናቸው የሚሉ አስተያየቶች ከብዙ የውጭ ሀገራት ሰዎች ይሰማል። አስተያየቱን ጠቅለል ባለ ሁኔታ ብንመለከተው ወደ እውነትነት አብዝቶ ይጠጋል። ከእርሻ ውጤቶች ጋር በተያያዘ የኢትዮጵያውያን አመጋገብ በአብዛኛው በጥቂት ሰብሎች፣ ጥራጥሬዎች፣ ፍራፍሬዎች፣ አትክልቶች ብሎም ጥቂት የሥራ ስር ምግቦች ላይ ያተኮረ መሆኑ ግልጽ ነው። በተለይም ለሥራ ስር ምግቦች ኢትዮጵያውያን ያላቸው አመለካከት፣ ፍላጎትም ሆነ ዕውቀት እጅግ አነስተኛ ነው ማለት ይቻላል። ባጭሩ ለመግለጽ አብዛኞቹ ኢትዮጵያውያን ከለመዷቸው ምግቦች ውጪ የሆኑ ምግቦችን ለመልመድም ሆነ ለመቅመስ ያላቸው ፍላጎት ዝቅተኛ ነው ማለት ይቻላል። በአሁኑ ወቅት ግን አንዳንድ ግለሰቦችም ሆነ ተቋማት ኢትዮጵያውያን የምግብ አብዮት ለውጥ እንዲያመጡ የማስተማር፣ የማስገንዘብ እንደዚሁም የማለማመድ ስራዎችን ሲሰሩ ይታያል። ጎሽ የሚያስብልም ተግባር ነው። በአንዳንድ የኢትዮጵያ ስፍራዎች በተለይም በደቡብ ኢትዮጵያ አካባቢ የሚኖሩ ህዝቦች በጥቂቱ ለምግብነት ቢያውሉትም መላው ኢትዮጵያውያን ሊመገቡት የሚገባ አንድ የሥራ ስር ምግብን ዛሬ በጥቂቱ እንቃኝ። ይህ የሥራ ስር ምግብም ካሳቫ በመባል ይታወቃል። በአሁኑ ወቅትም በአንዳንድ የሀገሪቱ ስፍራዎች ላይ በስፋት ለማምረት ጥረቶች በመከናወን ላይ ናቸው። ይህም እጅግ የሚበረታታ ተግባር ነው። ስለ ካሳቫ የምግብነት ጠቀሜታ ከማንሳታችን በፊት ስለዚህ እጅግ ጠቃሚ ተክል ጥቂት እውነታዎችን እናንሳ። ካሳቫ እጅግ ሞቃታማና ከፊል ሞቃታማ በሆኑ ስፍራዎች ከሚመረቱት በጣም አስፈላጊ ከሆኑ የሥራ ስር ምግቦች አንዱ ነው። ካሳቫ በዓለም ዙሪያ ከ800 ሚሊዮን በላይ ለሆኑ ሰዎች ዋና የምግብ ምንጭ ነው። ተክሉም የመጣው ከላቲን አሜሪካ እንደሆነ ይታመናል። የአገሬው ተወላጆች ከ4000 ዓመታት በፊት እንዳገኙት መረጃዎች ያሳያሉ። ካሳቫን እንደ አውሮፓውያን አቆጣጠር በ1558 ወደ አፍሪካ ይዘውት የገቡት ደግሞ የፖርቹጋል ነጋዴዎች ስለመሆናቸው ይጠቀሳል። ካሳቫ በታዳጊ አገሮች ውስጥ ወሳኝና ዋና ንጥረ ነገር የያዘ ምግብ ተብሎ የሚጠራ ሲሆን እንደ አውሮፓውያን አቆጣጠር በ2003 በፋኦ የአፍሪካ በጣም አስፈላጊ የሥራ ስር ሰብልና የአመጋገብ ካሎሪ ምንጭ ተብሎ ተሰይሟል። አዲሱ የአፍሪካ ልማት አጋርነት ማለትም ዘ ኒው ፓርትነርሺፕ ፎር አፍሪካ ዴቨሎፕመንት ከምግብ አቅርቦት ጋር በተያያዘ ካሳቫን በአፍሪካ ውስጥ ኃይለኛው የድህነት ታጋይ የሚል ገላጭ ስያሜ ሰጥቶታል። ናይጄሪያ በዓለም ላይ ትልቁ የካሳቫ አምራች ስትሆን ሰብሉ በኮንጎ፣ በጋና፣ በብራዚል እንዲሁም በኢንዶኔዥያ በስፋት ይመረታል። አመጋገቡን በተመለከተም ካሳቫ እንደ ሌሎች የሥራ ስር ምግቦች ሁሉ ጠንካራ ሽፋኑ ከተላጠ በኋላ ተቀቅሎ ወይም በዱቄት መልክ ተዘጋጅቶ እንደ አስፈላጊነቱ ለምግብነት ሊቀርብ ይችላል። ጥሬ ካሳቫ ለጤና ጎጂ የሆነ መርዛማ ይዘት ስላለው ከመበላቱ በፊት በአግባቡ መዘጋጀት አለበት። መርዛማ ይዘቱንም በመቀቀል በማፍላትና በማድረቅ ዘዴዎች በአግባቡ ማስወገድ ይቻላል። ከምግብ ይዘቱ አንጻር ቀሪ ጥናቶች በመከናወን ላይ ቢሆኑም ካሳቫ በቀዳሚነት በከፍተኛ የካርቦሃይድሬት ምንጭነቱ የሚጠቀስ ሲሆን ዝቅተኛ ፕሮቲንና ዜሮ ፋትም የያዘ ነው። በሌላ በኩል ደግሞ ካሳቫ እንደ ኮፐር፣ ማግኒዚየምና ፖታሲየም ያሉ ሚኔራሎችንም በውስጡ ይዟል። ከቫይታሚኖች ደግሞ ቫይታሚን ሲን የያዘ ሲሆን የሥርዓተ ልመት ጤናማነትን የሚደግፍ የስታርች አይነት ምንጭም ነው። ከዚህ ባሻገር የካሳቫ ቅጠልን በአግባቡ ቀቅሎና አብስሎ ለምግብነት በማቅረብ ከፍተኛ የሆነ የፕሮቲን ይዘት ማግኘት እንደሚቻል ጥናቶች ያሳያሉ። እናም ኢትዮጵያውያን ካሳቫን ወደ የዘወትር ምግባቸው ዝርዝር ውስጥ ማካተት ይጠበቅባቸዋል የሚለው የዚህ ቪዲዮ የማጠቃለያ መልእክት ይሁንና ካሳቫን የመመገብ ፍላጎቱ ያላቸው ኢትዮጵያውያን ሁሉ ዘርዘር ያለ የካሳቫ ምግብ አሰራርን ለማወቅ ከፈለጉ ዩቲዩብን ብቻ መጠየቅ በቂ ነው።